እሺ የተከበራችሁ ተከታታዮች እንዴት አመሻችሁ? የዛሬው ፕሮግራማችን ስለ ትራምፕ ቅሌት፣ ትራምፕ ኢራን ሳጨናንቀው የአሜሪካ የነዳጅ አቅራቢ ካምፓኒዎችን ወደ ማስፈራራት ገብተዋል። እሱንና ሌላዎችን ሌላው ደግሞ ሩሲያ ኔቶንና ዩክሬንን ከባድ ማስጠንቀቂያ ሰጥተዋል። በአሜሪካና በኢራን የተከሰተው ጦርነት ትራምፕ እንደተጸጸቱ የስሎቬኒያን ፕሬዚዳንት ገልጸዋል። የታክስ ቅሬታ አጣሪ ተቀየረ። ይሄ በጣም ጥሩ ነው። ጥሩ ውሳኔ ነው የተወሰነው። እነዚህና ሌሎችን ዜናዎች ወደ እናንተ እናደርጋለን። አሁን ወደ ዋናው ዜናዎቻችን እንሂድ። የተከበራችሁ ተከታታዮች፣ እሺ ሩሲያ ለኔቶና ለዩክሬን ከባድ ማስጠንቀቂያ ሰጥታለች። በከፍተኛ ደረጃ እየተባባሰ በመጣው የንግግር ልውውጥ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ስካሮቭ በሩሲያና በኔቶና በዩክሬን መካከል ስላለው ውጥረት ተከታታይ ጠንካራ ማስጠንቀቂያዎችን አውጥታለች። ዛካሮቭ ኔቶና ኪየቭ በሩሲያ ግዛት ውስጥ ያሉትን ኢላማዎች ጨምሮ ሩሲያ የአየር ሰፈሯን ለመምታት የሚያስችል የጦር መሳሪያዎችን እያዘጋጁ ነው ተብሏል። ሁለተኛ፣ በተጨማሪ ዩክሬን በጦር ሜዳ ላይ እየጨመረ በመጣው ተስፋ አስቆራጭ ሁኔታ ምክንያት ኔቶ ከሩሲያ ጋር ቀጥተኛ የትጥቅ ትግል ውስጥ እንዳይገቡ በንቃት እየተከታተለች እንደሆነ ገልጸዋል። ቃል አቀባይዋ ኔቶ ምክንያቱም እያጣራ መሆኑን በመግለጽ ዩክሬን ለወታደራዊ ስልቶች ቴክኖሎጂዎች ከፍተኛ ተጋላጭነት ወዳለበት የመመሪያ ቦታ እየለወጠች መሆኑን አስጠንቅቀዋል። ስለዚህ በቀጣይ የሚሆነው አደገኛ ነው፣ ጠንቀቅ በሉ ብላለች ማለት ነው። ያው የፑቲን ትዕግስት ነው የሚያሳየው እና ትዕግስቱ ያለቀ እንደሆነ ግን በቃ ያሰግዳቸዋል። የነዳጅ ዋጋ በአስቸኳይ ቀንሱ። ፕሬዚዳንት ትራምፕ በነዳጅ አከፋፋይ ማደያዎች ላይ ጠንከር ያለ ማስጠንቀቂያ አስተላልፈዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ የሚገኙ የነዳጅ ቸርቻሪ ነጋዴዎች ማደያዎች የሚሸጡትን የነዳጅ ዋጋ በአስቸኳይ እና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝ አስተላልፈዋል። ፕሬዚዳንቱ ባስተላለፉት ይፋዊ መልእክት በአሁኑ ወቅት አንድ በርሜል ዶላር ዘይት በዓለም ገበያ ዋጋ $68 አካባቢ እየተሸጠ ባለበት የገበያ አቅጣጫ ወደ ታች እያቆለቆለ በሚገኝበት ሁኔታ ቸርቻሪዎች የሚያስከፍሉት ዋጋ እጅግ በጣም ከፍተኛ መሆኑን ገልጸዋል። በመሆኑም ነዳጁ ለዚህ መግለጫ ፈጣን ምላሽ በመስጠት ትክክለኛ ነገር ማድረግ እንዳለባቸው ያሳሰቡት ፕሬዚዳንቱ ለታላቅ የአሜሪካ ሕዝብ ስትሉ ዋጋችሁን በአስቸኳይ ቀንሱ በማለት ትዕዛዝ ሰጥተዋል። ከትዕዛዙ ጋር በተያያዘ ፍጹም ሕገወጥ የሆኑ ሕዝብን በዋጋ ጭማሪ በመበዝበዝ የሚገኙ አሰራር እንደማይታገሱ ገልጸዋል። ፕሬዚዳንት ትራምፕ በሀገሪቱ የአንድ ጋሎን ነዳጅ ዋጋ $2.50 አካባቢ ኢላማ በማድረግ እንዲንቀሳቀሱ የጠየቁ ሲሆን አሁን በአስቸኳይ ይህንን እንድትፈጽሙ ሲሉ አስጠንቅቀዋል። ራሳቸው ባመጡት ጦርነት ራሳቸው አሁን ልመና ላይ ገብተዋል። የአሜሪካና ኢራን ጦርነት ስህተት መሆኑን ትራምፕ መገንዘባቸው የስሎቬኒያ ፕሬዚዳንት ገልጸዋል። በአሜሪካና በኢራን መካከል ተከስቶ የነበረው ወታደራዊ ግጭት ታላቅ ስህተት እንደነበረ ይህ እውነታ ፕሬዚዳንት ዶናልድ ትራምፕ ጭምር እንደተረዱት የአውሮፓ ሀገር ስሎቬኒያ ፕሬዚዳንት ናታሽ ፒርኮ ሙሳድ ገልጸዋል። ፕሬዚዳንቷ ከአልጀዚራ ጋር ባደረጉት ቆይታ በሁለት ሀያላን መካከል የተካሄደው ጦርነት በዓለም አቀፍ መረጋጋት ላይ ያሳደረው ተጽዕኖ ከፍተኛ እንደነበረ
ጠቁመው አሁን ላይ ግን ፕሬዚዳንት ትራምፕ ጦርነቱ ስተት ወደ ነበረው መምጣት እንደሚፈልጉ ገልጸዋል። ፕሬዚዳንቷ ናታሽ ፒርኮ አክለው በሁለቱ ሀገራት መካከል የተኩስ አቁም ስምምነት እንዲደረስና ውጥረቱ እንዲረግብ ኳታር የተጫወተችው ዲፕሎማሲያዊ የሽምግልና ሚና አድንቀዋል። ይህንን እንዲቀጥል ደግሞ በአጽንኦ መክረዋል ማለት ነው። ስለዚህ ትራምፕ ሳያለው ገብቶ እንዴት ይውጣ? የታክስ ቅሬታ አጣሪ ተቀየረ። የታክስ ቅጣት በግማሽ ተቀነሰ። የህዝብ ተወካይ ምክር ቤት የፌዴራል ታክስ አስተዳደር አዋጅ ቁጥር 983 ዝባር 2008 ላይ ጠቃሚ ማሻሻያ አድርጓል። በዛሬው ዕለት ይህንንም አስደቋል። ማሻሻያው በተለይ ለታክስ ከፋይ ተቋማት የፍትህ አድማስ የሚያሰፋ የቅጣት ጫና የሚቀንስ ነው ተብሏል። በአዋጁ የተካተቱት ዋና ዋና ለውጦች የሚከተሉ ናቸው። ከዚህ ቀደም በታክስ ባለስልጣን በራሱ ይሰየም የነበረውን የታክስ አስማሚ ከአሁን በኋላ በጠቅላይ ሚኒስትር ጽሕፈት ቤት በሚሰየመው ገለልተኛ ባለሙያ ቡድን ይተካል። ይህ የታክስ ክርክር ፍትሐዊ እና ገለልተኛ መሆኑን በሆነ መንገድ እንዲታይ ያስችላል። ታክስ ከፋይ በታክስ አወሳሰን ወቅት ያልቀረቡ ነገሮች በኋላ ላይ የዕዳ መጠን ላይ ከፍተኛ ለውጥ ሊያመጡ የሚችሉ ማስረጃ ሲያቀርቡ ይጠብቅባቸው የነበረው 20% ቅጣት በግማሽ ተቀንሶ ወደ 10% ዝቅ እንዲል ተደርጓል። ይሄ በጣም ጥሩ ነው። እንደዚህ አይነት ነገሮች እጅግ በጣም ጥሩ ነው። ነጋዴው ሁሉ ነገር ሲጨምርበት ህዝቡ ላይ ነው የሚጨምረው። ስለዚህ ይሄ ጥሩ ነው። ማክሰኞ ዕለት ይፋ የተደረገው የፋይናንስ መግለጫ እንዳመለከተው ይሄ የዶናልድ ትራምፕ ውርደት ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ብቻ ከክሪፕቶ ከረንሲ ጋር በተያያዘ የንግድ ስራዎቻቸው ከ1 ቢሊዮን ዶላር በላይ ገቢ አግኝተዋል። ይህ ከፍተኛ ገቢ የተገኘው የትራምፕ ቤተሰቦች ከሚያስተዳድሩት የክሪፕቶ ልውውጥ ተቋም እና ከሚም ኮይን ንግድ ነው። በመግለጫው እንደሚያሳየው ትራምፕ ለሁለት የስልጣን ዘመናቸው ቃለ መሃላ ከመፈጸማቸው 3 ቀናት ቀደም ብለው ከተጀመረው እና ስራ ስም ከያዘው ትራምፕ ከተሰኘው የክሪፕቶ ቶን ኩባንያ 635 ሚሊዮን ዶላር ሮያሊቲ ክፍያ አግኝቷል። ይህ ሚም ኮይን በመባል የሚታወቀው እንደ መደበኛ መገበያያ ገንዘብ ሳይሆን ለመተሳሰቢያ ወይም ለመዝናኛ የሚያገለግል ዲጂታል ንብረት ነው። ገበያው ላይ በዋና በአንድ ቀን ውስጥ ዋጋ ከ74 እስከ 24 ዶላር ደርሶ የነበረ ቢሆንም ማክሰኞ ምሽት ላይ ግን ዋጋ ወደ 1.67 ዶላር ማሽቆልቆሉን ኮይቢዝ የተሰኘ መድረክ መረጃ ያሳያል። ከዚህ በተጨማሪ ፕሬዚዳንቱና ቤተሰቡ ከሚደገፉ ወርልድ ሊበሪቲ ፋይናንሻል ከተሰኘ የክሪፕቶ ኩባንያ የቶን ሽያጭ ከ500 ሚሊዮን ዶላር በላይ ገቢ ማግኘታቸውን ሪፖርት አድርገዋል። እንዲሁም ኩባንያው በሚያስተዳድረው ተቋም አክሲዮን ሽያጭ ወደ 65 ሚሊዮን ዶላር እና ስቴብልኮይን ሆልዶኮስ ከተባለው ሌላ ተቋም አክሲዮን ሽያጭ ደግሞ 196 ሚሊዮን ዶላር ገቢ ማግኘታቸውን በመግለጫ ላይ ሰፍሯል። በ2024 የፕሬዚዳንት ምርጫ ቅስቀሳ ወቅት የተመሰረተው ይህ ተቋም በፕሬዚዳንት ዶናልድ ትራምፕ ልጅ ኤሪካ እና ዶናልድ ጁኒየር እንዲሁም የረጅሙ ጊዜ ወዳጃቸው እና የአሜሪካ ልዩ ልዑክ የሆኑት ስቲቨን ዊትኮፍ ልጅ ሳክ እና አሌክስ ዊትኮፍ በጋራ የተቋቋመው ኩባንያ እሴቱ ጠብቆ እንዲቆይ ተደርጎ የተሰራ የዩኤስዲ ዋን የተሰኘ ስቴብልኮን እና WFP የተሰኘ ቶክን የሚሸጥ ሲሆን ከቶክን ሽያጭ ከተገኘው የተጣራ ገቢ ውስጥ 75% እንደሚወስድ ይፋ ሪፖርት ያስረዳል። ስለዚህ ዶናልድ ትራምፕ ለቤተሰቡና ለሱ ነው ስልጣኑን የያዘው የሚባለው
በቃ ከዚህ በላይ ማረጋገጫ ሊኖር አይችልም። ታሂራን የኢራን መንግስት በቅርቡ በወታደራዊ ጥቃት ጉዳት የደረሰባቸው የኒውክሌር ማዕከላት ላይ ያለውን የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪ በዚህ ወቅት ፍተሻ እንዲያደርግ እንደማትፈልግ በይፋ አስታውቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባገይ በሰጡት መግለጫ በጥቃቱ የተጎዱ የኒውክሌር ተቋማት ላይ የአይኤኢኤ ፍተሻ እንዲካሄድ የተዘጋጀ እቅድ ሆኖ ፕሮቶኮል እንደሌለ ገልጸዋል። በሌላ በኩል የዋናው ዳይሬክተር ራፋኤል ሮቢ ተቆጣጣሪዎቹን ወደ ኢራን ተመልሰው ፍተሻ ማድረጋቸው በመጨረሻ እንደሚያስፈልግ ገልጸዋል። ነገር ግን የፍተሻ ጊዜ አሰራር አሁንም በውይይት ላይ መሆኑን አስታውቀዋል። ስለዚህ ይሄ የአቶሚክ ኢነርጂ ኤጀንሲ በፍጹም አይገባም። ልክ ናቸው። እሱ ያው የአሜሪካ አንዱ ፓርት ነው። እሺ የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይሄን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።